ጓደላ መጣ ጉንጭ ጾም ነው አለብኝ ቤተሰብ ደህና ሰላም ነኝ ጓደላ መጣችሁ እንደው እንዴት ነው ትራፊክ መጨናነቅ ምናምን ነበር መንገድ ላይ በአቋራጭ ነው የመጣነው በእግር ነኝ አዎ ብዙ ተመልካቹም እኛም ጠበቅናችሁ የሳቅ በሳቅ ዝግጅታችሁ ላይ አንድ ጊዜ ባለፈው አመት ነው መሰለኝ እኔ እንኳን እዚህ አልነበርኩም ከፍተኛ ሆነ ዝግጅት አዘጋጅታችሁ ነበርና እዛ ላይ ሽልማቶች አዘጋጅታችሁ በተለይ የሙያ ጓደኞቻችሁን ኮሜዲያኖችን ሸልማችኋል ይሄን እንዴት አሰባችሁት እኔ በዛን ወቅት ብኖር ነው ደግሞ ለኔስ ምን ትሸልሙ ነበር መጀመሪያ ከመጀመሪያው እንግዲህ ያው ባስተሳሰብ ነው ምን መልሰው መጀመሪያ ላይ ለመልስ አይደል አዎ ዝቅተኛ ስለሆነ አስተሳሰቡ እሺ ሌላ ጊዜ ያለባቸው በጣም ጥሩ ሰው ነበረ ጥያቄውንም መልሱንም እሱ ነበር የሚመልሰው ዛሬ ጠይቋል እንመልሳለን ከዛ በፊት ግን ለነዳይት ሰጣቸው ውሃ እኛን ዝም አለ እንደ በእውነት ከፍተኛ ይቅርታ ምክንያቱም እናንተ አንድ ሁለት ጥያቄ ሳትመልሱ ውሃ ከሰጠኋችሁ ሌላ ችግር ውስጥ ገባለሁ ብዬ ነው ምክንያቱም አልችላችሁም ዳቦ አለ ዳቦ ደብል አድርገው ይሄ በጣም ደብል ነው እንጂ የሚከፈል ሲሆን ደብል ይላል ሌላ ሰው ሲከፈል እስቲ ለጤናችን እንደው ይሄን አይ እሺ እንዴ ይሄ ነገር እኮ ፕሮግራም ነው እሺ ወደ መልሱ እንግዲህ ልግባ ሰርፕራይዝ የምንለው ነገር አለ የተሸፈነ ሽልማት ነው ሽልማቱ አንድ ሰው አንድ እዛ ላይ የነበሩት ኮሜዲያን ምን እንደሚሸለሙ ያውቅም ግን ሽልማቱ ጥሩ እንደሆነ እቃው ምናምን ነገር በጣም ያስጎመጃል ስጦታው ወረቀት ራሱ በጣም ውድ ነው በመጀመሪያ ከባባው ነው የተሸለመው ከባባው ገልጦ ሲያሳይ የድርጅቱ አለ ድርጅት ስፖንሰር ያደረገን ቲሸርት ነው በጣም ደስ የሚል ቲሸርት ነው ከዛ በኋላ ያሉት ኮሜዲያኖች በሙሉ ለሽልማቱ ወቅተዋል ቀጥሎ የነበረው ተስፋዬ ነው እቃውን መግለጥ ጀመረ እና ልክ እዛ መድረክ ላይ ሲታይ ነገሩ በጣም ያስቃል በለቱ የሳቀን ነው ኦዲየንሱ ብቻ ሳይሆን ኮሜዲያኖችም ላይ ማሳቅ አለብን የሚል ነው ተስፋዬ ካሳ መግለጥ ጀመረ ገለጠ መጀመሪያ የምሳቃ መስሎታል አሁንም ገለጠ እኛ ሁለታችን እናወራለን እንግዲህ ተስፋዬ ልጆች ያሉት እንግዲህ ለልጆቹ ለምሳቃ በጣም ይጣቅማል እያልን ነው አሁንም ገለጠ ሌላ መጠቅላይ ያለው መጨረሻ ላይ ሲገልጥ ፖፖና ውስጡ ሶፍትን ያስቀመጥንለት ፖፖ አነስተኛ ፖፖ ነበረች ሳይዙን ያው በሱ ሳይዝ ነው እሺ ለተስፋዬ ይሄን ፖፖ ለምን እንደሸለምነው ደረጀ ነገር እስቲ ለተስፋዬ ልንሸልመው የቻልነው ያው ብዙም ጊዜ ለስራ ስንፈልገው ስንደውልለት አሁን የለም ሽንት ቤት ይሉናል ስንደውል ሽንት ቤት ይሉናል ስለዚህ እዛው ቁጭ ብሎ እንድናገኘው ስለፈለግን ነው የሸለምነው ከዛ በኋላ ይሄን ፖፖ ስም አወጣንለት ሞባይል ፖፖ አለ ሌላ ዳንኤል የሸለምነው ዳንኤል ቁንጮ ታውቁታላችሁ ጥሩ ኮሜዲያን ነው ብዙም ጊዜ ካለባበሱ ጀምሮ ነው ሰውን የሚያስቀው ሁልጊዜ ግን እኛ ስናየው ትንሽ ቀለድ ያለች ልብስ ነው ለብሶ የሚመጣው ለሱም ሽልማት ሰጠነው ገለጣት ግራ ገባው እዛ ላይ በሆነ ስታየው ፊቱን ስታዩ ጭንቀቱ በቃ የጠቀለልነው በ8 ወረቀት ነው የመጀመሪያውን ሲገልጠው 7 ይቀራል 6 ይቀራል ፊቱ ተለዋወጠ መጨረሻ ላይ ሲፈታ ወጥመድ ነው ለምንድን ነው የሸለምነው ይሄንን እንግዲህ ሱሪውም ሸሚዙም ምንም ማንኛውም ነገሩ የተቀዳደደ ነው እና ቤት ውስጥ አይጥ ቢያስቸግረው ነው ብለን ይሄን ሸለምነው ከዛ ወዲህ ግን አሁን ደህና ይለብሳል አሁን በቅርብ አይታችሁታል ከዛ ወዲህ ምንም የተቀደደ ነገር የለም ጋዜጣ እንኳን የተቀደደ አይዝ ያስረስስ ምንድነው ያስረስ በቀለ አስረስን የሸለምነው ሌሎቹ እንደሚሸለሙት የተለያዩ ያልተገመቱና ያልተጠበቁ ሽልማቶች ስለነበረ እሱም እንደዚህ የተጠቀለለ ነገር ነው የተሰጠው ገላለጠና መጨረሻ ላይ በጣም ነው የደነገጠው እንደውም ከሁሉ በጣም የደነገጠው እሱ ነው ኮንጎ ጫማ ነው የደረሰው
ሊሰንሳችሁ ይዛችኋል? ፍቃድ አላችሁ አሉ። አንተ ኮሜዲያን አገር ውስጥ ገቢ ነህ? እስቲ እጅ ጣት እስቲ ወርቅ ቤል ከፍት ነው አይደለም። ባለፈው ለዝግጅት አረብ ሀገር ሄዳችኋል፣ የተለያየ ሀገር ወጣችኋል። ከአረብ ሀገር መልስ ግን በሙሉ ደረጀና ሀብቴ ከላይ እስከታች ወርቅ ናቸው የሚል ወሬ ተወርቷል እና የነገር እውነት ነው? አሁን የታርጋችሁት ነው ብዬ ነው። እኛ በብዛት ልብሳችን ላይ ወይም እጃችን ላይ ወርቅ እንድንሆን ሳይሆን ስራችን ወርቅ እንዲሆን ነው ጥረት የምናደርገው። ግን አልፎ አልፎ ያው መብረቅ መከላከያ የሚሆን አይጠፋም እጃችን ላይ። የለም አሁን ወዲህ ታምታታኛለህ። የመጣ ወርቅ አለ በኪሎ ቢመዘን ብዙ ነው የሚባል ነገር አለ። ይቺን ነገር ነው እንደውም ደረጀ በዚህ ላይ አንተ ምንድን ነው? አይ አልፎ አልፎ አለ አለ። እንዴት ነው ነገሩ? አሁን ሙሉን ማሳየት አለብኝ እንዴ? ሙሉን አታሳይ። እንደውም በራሱ ላይ ሰዓት እላፊ ደረጃ አውጇል ተብላለህ። ሰፈር 12 ሰዓት ነው የሚገባው። ለምን? ያው ያለችዋን እንዳይወስዱ። እውነት ነው። ድሮ ደረጃ የሚገባ 3 ሰዓት ነበር። ወርቅ ስላበዛ 12 ሰዓት ነው የሚገባው። ከሱ በኋላ ነው ዶሮቹ ምናምን የሚገቡት 12 ተኩል ላይ እና ልትመጣ አስበህ ነው? አይ አይደለም። ምንድነው እኔ ሳንዱ ለማወቅ ፈልጌ ነው። አርቲፊሻል ነው ግን እንዲያውቁት ለሚመለከቱት አርቲፊሻል ነው። እኔ የምለው አንድ ተው ግዴ ነው አንድ ነገር ሚስቶቻችሁ እናንተ አብረው ነው የሚውሉት? ይቅርታ መጀመሪያ ጋዜጠኛ ስላልሆንኩ አጠያየቁና ትዳር መስረታችኋል? የመጀመሪያውን ፕሮሰስ ጨርሰናል። ማለት ሴቶችን ታውቃችኋል። ሁለተኛውን ቀጥለናል። ማለት ምን? አዳራሽ ተከራይተናል። እሺ ባንድ ተነጋግረናል። ድምጻይም ችግር የለም። ጓደኞቻችን በግራ በቀኝ ኮሜዲም አለ። ሁሉ ነገር ጨራርሰናል። ቬሎ ምናምን ሁሉ ነገር ጨራርሰናል። እንግዲህ ቀኑን እንግዲህ መልስለት እንጂ የሚልህ ዳዊት እንደውም ያሉ ለሰርጉ ብቻ ሳይሆን ፍችም ካለ ሰራለሁ ብሎናል። እኔ እንደውም እሱ ቢለን ሳትተዋወቁ እሰራለሁ ነው ያለው። እሺ እኛው መልሱ ልጅ በጀበሪያ ሁለቱም አብረው ነው የሚውሉት ነው ወይስ አይተዋወቁም? ችግር አለ መሰለኝ። ችግር የለም። መልሱን የሌለው ያው በተወሰነ ጊዜ ያው እንገናኛለን። ያው ሙያ ነው። በሙያችን ጊዜ አብረናል። ከዛ ውጭ በረፍት ጊዜ ነው ከኛ ጋር የሚሆኑት። እሺ ደረጀና ሀብቴ ነገሮችን ከማጠቃለል በፊት መቼም ያው ከእናንተ ጋር ብዙ በቆየት እንደምወድ ትፈልታምናላችሁ። እቺ የተሰጠችኝ ሰዓት ግን በጣም አጭር ናት። ግን እስቲ እንደው በጣም የሚያስቅ ነው የምትሏቸውን የራሳችሁን ገጠመኞች እንደ ጋዜጠኛ ነው የምጠይቃችሁ፣ እንደ ሙያ ጓደኛ ሳይሆን ገጠመኞች እስቲ አንዳንዶቹን ብታጫውቱ። መከተሏ እሺ በቴሌቪዥንም በተለያዩ መድረኮችም ያው ብዙ አመት ስለሰራን ብዙ ገጠመኞች አሉ። አንዳንዶቹ ገጠመኞች በዛ ጊዜ ሲወሩ ብቻ ነው ደስ የሚሉት። አንዳንዶቹ ግን ያው ሁልጊዜ ብታወራቸውም አይሰለችም። በተለያየ ሆቴሎች እንሰራ ነበር። ማታ ለስራ ተዘጋጅተን እንሄዳለን። መድረክ ላይ ከመግባታችን በፊት ግን በቀዳዳም ይሁን ሰው ልከንም ይሁን ያለውን ኦዲየንስ እናስገመግማለን። ምን አይነት ኦዲየንስ ነው የመጣው? ወጣት ነው? ትልቅ ሰዎች ናቸው? ምናምን እንላለን። ከዛ በኋላ ያለ ኦዲየንስን አይተን ነው ቀልዱን የምንቀይረው ወይም የምንሰራው። አንድ ጊዜ ክራውን ሆቴል ስንሰራ ነው ሰዓታችን ደረሰና ስንል እንዳሉ ፈረንጆች ናቸው የመጡት ተባለ። አልፎ አልፎ እንግሊዝኛ እንሞክራለን። እንግሊዝኛችን ማለት ደግሞ ያው ግዕዝ ማለት ነው። ግዕዝ ማለት ነው። የኛ እንግሊዝኛ ማለት ደግሞ ዲክሽነሪ ላይ የለም። ፈረንጅ ግን ያው ቀልድ መሆን ይገባዋል፣ ይተባበረናል። እና እንሞክራለን፣ እንሰራለን በእንግሊዝኛ። በኋላ ፈረንጆች ናቸው ተባለ እና መቀለድ ጀመርን እና የመጀመሪያውን ቀልድ አቀረብን። አይስቁም። በኋላ ቀስ ብለን እንነጋገራለን። እንዴት ነው ነገሩ እናንተ አብረን። ሁለተኛውን ቀልድ ያው በእንግሊዝኛ አቀረብ ነው። በኋላ ይሄኛው ቀልድ እንግዲህ አልጣማቸው ማለትና አሁንም ሶስተኛው እንግዲህ በእንግሊዝኛ አሁንም አወረን። ዝም አሉ። ሄድን ወደ መልበሻ ክፍል ጨርሰን ታንኪዩ ብለን በኋላ ምንድን ነው ፈረንጆቹ ለምንድን ነው ያልሳቁ ስንል እነዚህ እኮ እንግሊዝኛ አይችሉም ጀርመኖች ናቸው ተባለ። በጣም ጥሩ ደረጀት። ሌላ እንግዲህ በሀብቴ እንዳለው በስራ አጋጣሚ የተለያዩ ቦታዎች እንሄዳለን፣ የተለያዩ ነገሮችን እናደርጋለን። አንዳንድ ጊዜ ደግሞ ለስራ የሚያግዙንን ነገሮች ዝም ብለን እናያለን። ያው ከህብረተሰቡ ጋር አብረን ስላለን ብዙ ነገሮችን እናያለን። አንድ ጊዜ ሱፐር ማርኬት ውስጥ ገባን
የሚገዛ ነገር ፈልገን አይደለም፣ ግን አንዳንድ ነገር ማየት ደስ ይለናል፣ ወይዛ የሚሰራ ነገርም ሊኖር ይችላል በሚል ውስጥ ገብተን ሱፐርማርኬት ውስጥ እቃዎችን እያየን ነው፣ የሚሸጡ ነገሮችን እየጎበኘን ነው። በቃ ውስጥ በደንብ ገብተናል። አሪፍ ሱፐርማርኬት ነው፣ ቦታውን መጥቀስ ባልፈልግም እና ውስጥ ከገባ ምን ካልን ብዙ ነገር ካየን በኋላ አንድ ሴትዮ ትንሽ ሴት ልጇን ይዛ እቃ እንትን እያደረጉ ነው፣ እያስቀመጡ ይመርጣሉ፣ ምን ይላሉና እንደ ድንገት ስትዞር እናትየዋ አየችን እና ሳቋ መጣ። በኋላ አስታወሰችን። እንዲ ደረጀና ሀብቴ ምናምን ነገር አለች ምናምን። በኋላ በቃ ደረጀና ሀብቴ ምናምን ስትል በኋላ ልጅቷ ምንድን ነው አለች። ደረጀና ሀብቴ ያቸው ምናምን ብላ እንደዚህ አስተካክላ አምጥታ እንደዚህ ያሳይቻል። ልጅቷ ማይቻ ደረጀና ሀብቴ ደረጀና ሀብቴ አለች። ቀደስ ብላ አለች ማየ ግዢልኝ አለች። ኦኬ እንደዚህ አይነት ዝግጅቴ ላይ ተገኝታችሁ ይህን የሆነ የሙያ ጓደኝነታችሁን ለፕሮግራሜ እና ለኔም ስላሳያችሁኝ በእውነት ከልብ ነው የማመሰግነው። በሌላ ጊዜ ደግሞ በሌላ መድረክ ላይ አብረን እንደምንገናኝ እርግጠኛ ነኝ። አመሰግናለሁ።